ጥቅም አለው ማለት ነው። ዓለም ላይ ብዙ ዓለሞች ያደጉት አገሮች ስናይ ዋናው አግሪመንቱ ኮንቨርሴሽኑ ቋንቋ ላይ ነው። ቋንቋ እንደ መሳሪያ ትልቅ መሳሪያ ማለት ነው። እንደዛ ነው አገላለጼ። ብዙ ሰዎች ከሌላ ብሔረሰብ ብዙ ነገሮች እየተባለ እየተነጋገረ ይዋላል ስለ ቋንቋ ጉዳይ። ግን ቋንቋው ሰው አይጎዳም። ቋንቋ ይጠቅማል እንጂ የሚጎዳው የአስተሳሰብ የኋላ ቀርነት ያ ሰውዬ ነው እንጂ ቋንቋ በፍጹም የማንኛውም ቋንቋ አይጎዳም። እንደውም ብዙ ቋንቋ ብታውቅ ብትናገር ራይት ስፒክ ሶ ሊስኒንግ ኤቭሪ ታይም በጣም አሪፍ ነው። ለምሳሌ እኔ አሁን አረበኛ እናገራለሁ፣ እንግሊዝኛ፣ ሶማለኛ፣ ትግረኛ፣ አፋረኛ ብዙ ነገር እናገራለሁ። ይጠቅመኛል እንጂ አይጎዳኝም። ገባ? ፕላስ አንድ ነገር መናገር ፈልጋለሁ ስለ ሀገራችን ጉዳይ ማለት ነው። ስለ የመስጊድ ቆጠራና የቤተ ክርስቲያን ቆጠራ ያ ሰውየው እንደ ፐርሰናል ነው የሚናገረው እንጂ ታሊኮም አይደለውም። በቃ ፍሪ ስፒች የሚለው ታውቃላችሁ አይደል? እንደዛ አድርጉና ውሰዱት። ከተመቻችሁ ውሰዱት፣ ካልተመቻችሁ ደግሞ በቃ ችግር የለውም አታዳምጥ። ዲያቆን ዳንኤል ክብረት እሱ ስቴቲክስ ነው ወይ እንዴት ነገር ነው? ስቴቲክስ ከሆነ የቤተ ክርስቲያንና የመስጊድ ቆጠራ ኬት ኮሌጅ ወይ ኬት ዩኒቨርሲቲ ነው የተማርክ? እንደዛ አይነት ስታቲክስ አለ እንዴ? አንድ በል። ትልቅ ሚስቴክ ማለት እንደዛ ማለት ነው። ገባ? ይገባል መሰለኝ። ካልገባው ደግሞ ችግር የለውም ትማራለህ። ሌላ ከዚህ በፊት ተረቶች የተነጋገርክ የነበርክበት ጊዜ አንድ የሆነ ያኮመኖዬ በኦሮምኛ ነው እሱ ተሳስተሃል። ተረቱም እንደዛ አይደለም፣ የተረትም አነጋገርም እንደዛ አይደለም። 4 ነጥብ። ገባ? እኔ ማለት አሁን ለምሳሌ እንደ ቄሮ ገባ፣ እንደ ፋኖ እንደ ሌላ ብሔረሰብም ብትወስደኝ እንደዛ ነገር አልጠቀምም። ገባ? እንደውም ተረቶች ኦሮሞ ጋር በጣም ትልቅ ቦታ አለው ብለህ ስትገምት እንደዛ አይነት ተረት ስትወስድ ትንሽ ልጅ ራሱ 10 ዓመት ወይ 10 ዓመት 12 ዓመት እሳት አካባቢ በቃ ሎም ምናምን ወይ ተገልጨን ገባ? ከብቶች ምናምን ጠብቆ ሲመጣ እረኛዎች ይጫወታሉ። ከብት ጠባቂ ማለት ነው። ገባ? አኮመኖዬ ሰማይና መሬት ሳይነካ ሰማይ ሳይነካ ቤት ስሩልኝ ያለችው ማለት ነው ተረቱ። ድጋሜ ዲስከቨር አድርግና ለህብረተሰብ እንደዛ አድርገው። የኢትዮጵያ ፖለቲካ ጉዳይ እንደዛ አይደለም። የኢትዮጵያ ፖለቲካ ጉዳዮች እውነት እንነጋገር ከተባለ እንደዛ አይደለም። ገባ? እሱ አንተ የሚለው ባሌ እንዲህ አይነት መስጊድ፣ ሐረር እንዲህ አይነት መስጊድ፣ ወሎ እንዲህ አይነት መስጊድ፣
ድሬዳዋ እንዲህ አይነት መስጊድ፣ ጅማ እንዲህ አይነት መስጊድ፣ ፍንፍኔ አዲስ አበባ ላይ እንዲህ አይነት መስጊዶች ተሰርተዋል የሚለውን ስታቲክስ ወደዛ። ይሄ የሃይማኖት ጉዳይ ነው። አንተ ደግሞ እስላም ብቻ ላይ ዳይሬክት አድርጌ ወይ ታርጌት አድርጌ ስታነሳ እስላሞች ትዕግስት አላቸው በእውነት ወላሂ ላዚም። እኔ ልንገራችሁ ለአንድ እስልምና እስላም ማለት ትዕግስት ያለው ሃይማኖት ማለት ነው። ጥሩ ሃይማኖት ማለት ነው። የደሃ መሬት፣ የደሃ ቤተሰብ፣ ትልቅ ትንሽ ሳልል ክብር የሚሰጠው የእስልምና ሃይማኖት ብቻ ነው ያየው። ለምንድን ነው? ምን መሰለ? እስላሞች ሲጀመር ራሱ አላህ የተፈጠረው እስላም ዱንያ ማለት ምን ማለት እንደሆነ በደንብ አድርጎ ነው የሚያውቀው። ራሱ ተው ቁርአን ምናምን ተውና ስለ ዱንያ ስናስብ ገባ እንደዛ ማለት ነው። የዳንኤል ክብሪት እንደዛ ይጠነቀቃል ማለት ነው። ሌላ አንዴ ባለፈው ጠቅላይ ሚኒስትር የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ዱባይ አረብ ኤሚሬት ላይ የጠየቁትን ጥያቄ ነው። ሲጀመር አንድ መንግስት ማለት ነው አንድ ገቨርንመንት አንድ ኩዌሽን የሚጠይቀው የጋራችንን ጥያቄ ነው የሚጠይቀው እንጂ የግለሰብ ጥያቄ አይጠየቅም። እሱ አንድ ስህተት ማለት ነው። አንድ ስህተት one mistake of that government, you know, all of it is question one government, all of the that country question, no individual question. የግል ጥያቄና የጋራችን የመንግስት የሀገራችን ጥያቄ የተለያየ ጉዳይ ማለት ነው። ገባ? እሱን የጠየቀው የሃይማኖት ነው። ሃይማኖት ደግሞ የግል ነው እንጂ የመንግስት አይደለም። አየህ? በዚህ ደረጃ እኔ ራሱ በዚህ ደረጃ ማያት ቲንክ ማለት ማድረግ ማለት እንደዛ ማለት ነው። ገባ? እስቲ አንድ መንግስት ሄዶ ሌላ አገር ሄዶ የግለሰብ ወይም የአንድ ግሩፕ የግለሰብ ጥያቄ ሌላ ሀገር አይጠይቅም። ስህተት ማለት እንደዛ ማለት ነው። ስህተት ገባ? ደግሞ መንግስት ሲጀመር ሃይማኖት ውስጥ ጣልቃ መግባት ማለት በጣም ትልቅ ሚስቴክ ማለት ነው። ውሰድ። ሁለተኛ የአባይ ጉዳይ ነው ወይ የሞርሞር ለገሞርሞር የሚለው በኦሮሞኛ ነው። የአባይ የሚባል ደግሞ በአማርኛ ማለት ነው። ችግር የለውም። ቋንቋ ችግር የለው። ቋንቋ ሰው አይጎዳም ወገኖቼ። እኔ ልንገራችሁ አማራም ሆናችሁ አማራም፣ ኦሮሞም ሆናችሁ ኦሮሞ፣ ሌላም ብሔረሰብ ሆናችሁ ትግሬም ሆናችሁ ሌላም ሆናችሁ ቋንቋ ሰው አይጎዳም። ገባ? ቋንቋ መማር አለባቸው። ኦሮሞኛም መማር አለባቸው፣ አማርኛም መናገር አለባቸው። ካላበለዚያ ዶንቆሮ ሆነ ትቀራለህ ማለት ነው። አፋን ኦሮሞስ በራችሁ ቀብዳ፣ አማሪፋስ በራችሁ ቀብዳ፣ አፋንም ሆነ መሚዱ nama afaan san jibbutu si miidha malee siin jechuuf barbaadeeti. Maaliif afaan amaariffaatiin haasofta warri jettan jechuu kiyya. Gabbaa? ሌላ አባይ ወይ ላግኒ ሞርሞር የአባይ ህዳሴ የሀገራችን አሻራ ማለት ነው። ትክክል። የሀገራችን አሻራ ነው። ሀገራችን ይጠቅማል ወይ ሀገራችን ይጎዳል የሚለው በፖለቲካ እንትን ኮምፔር የሚታደርጉ ሰዎች አለ።
የውስጣችን የፖለቲካ ጉዳይ ልክ እንደ አንድ ቤተሰብ ወንድምና እህት ይጣላሉ አደል? እንደዛ አርግና ውሰድ እኔ አልወስድም የሚለውን ወደዛ አርገው። እኛ የፖለቲካ ጉዳይ ነው፣ እሱ ደግሞ የሀገራችን ጉዳይ ነው። አንድ ነው። ሱዳን፣ ኢጂፕሽያን እና ኢትዮጵያን ሶስት ሀገሮች ብዙ ሪሌሽን አለው። ብዙ ሪሌሽን በዘመናት የምንነጋገርበት ዘመናት ማለት ነው። እኛ ራሱ ስንፈጠር ብዙ ሪሌሽን አለው። እሱ ደግሞ በሂደቱ ይፈታል። ይሄ መንግስት ነው፣ ሌላ መንግስት ነው፣ ችግር የለውም። ጉዳዩ ደግሞ ይፈታል ማለት ነው። የውስጣችን ችግር እንደ ውስጣችን ችግር መፍታት አለበት። አሁን ትላንት የኦነግ አመራሮችን እንደዛ አድርጎ እስር ቤት መክተት ማለት ሼም ነው። ሼም ማለት ነው። ኦነግ ማለት ዝም ብሎ መንገድ ላይ ሚዋል አይደለም እኮ። ህብረተሰብ የህዝብ ተወካይ ማለት ነው። የህዝብ ፖለቲካ ተወካይ ማለት ነው። ገባ? ተወካይ ማለት ነው። ተወካይ ደግሞ ዝም ብሎ ከመንገድ አይደለም እኮ። አንተ ዝም ብለ ዘለ ቤት መግባት ማለት እኮ እንደ ሀገራችን ቢሆን ራሱ ስንወስድ እንደዛ አይነት እኮ የሌቦች ችግር ማለት በቃ እንደዛ ማለት እኮ በእውነት በጣም ያስጠላል። በእውነት በጣም ያስጠላል። ሌላ ኢዜማ ምናምን ኦነግ ምናምን ካፋው ምናምን ኦቢ ምናምን ያላችሁ የፖለቲካ ጉዳዮች በጣም በእውነት ኢትዮጵያ የሚለው ራሱ ስንወስድ እንደ ፖለቲካ ስንወስድ በእውነት በጣም ያስጠላል። በጣም ያስጠላል። ለምን ሲጀመር ኢትዮጵያ ማለት ምን ማለት ነው? ፍቹ ማለት ነው። ኦኬ አገራችንን እንወዳለን የሚለው ሰዎች ውሸታችሁ ናችሁ። ውሸት፣ ወሬ፣ ፕሮፓጋንዳ፣ ፖለቲካ ጉዳይ ገባ? ስለዚህ ይሄ ማለት የጋራችንን ጥቅም ማለት ነው። ፖለቲካም ስናነሳ ብዙ ደሃ ውስጥ ኢትዮጵያ ውስጥ አለ። ብዙ በቃ ሰው የሚጎዳ ሰው ብዙ እዛ ውስጥ አለ። የኮራፕሽን ውሰድ። አሁን ደግሞ በቃ ብዙ ነገሮች ይውሰድ። ብዙ ነገር ማለት ታውቃላችሁ። ዝም ብለህ ናለው። ለምሳሌ የውሃ ችግር፣ የመብራት ችግር፣ የትምህርት ችግር፣ ችግሩ በቃ የበዛ ማለት ነው። ግን የመጀመሪያው 150 ዓመት ስናስብ ወደ ኋላ አሁን ይሻላል። ሰው አራማኔ ሆነ እንጂ፣ ሰው ሌባ ሆነ እንጂ፣ መንግስት ሌባ ሆነ እንጂ። ለምን አሁን ለምሳሌ ኦነግ በቃ ፖለቲካውንን በጥሩ ሁኔታ ምህዳሩ ስላሰፋ መንግስቱ በጥሩ ሁኔታ አገራችን ገብተን ምርጫ እናደርጋለን ብሎ ነው የገባው። ግን እነዚህ ፖለቲካዎች ላይ እነዚህ ሰዎች ላይ መንግስት እርምጃ እንደውም የፍርድ ቤት እንትን የለውም፣ ወረቀት ራሱ የለውም። ሲወስድ እንደ ሌባ ነገር ነው የወሰደው እርምጃውን። እንደዛ አይነት መንግስት እኮ ለአገር በጣም ያሰጋል ማለት ነው። ገባ? ሌላ ጥያቄ ሞኖፖሊስ ወይ የኢኮኖሚ እድገት አገራችን በየአመቱ ዝም ብሎ ይናገራል እንጂ
የትኛው እውነት ነው የትኛው ውሸት ነው የሚለውንም ፖለቲካ ራሱ ኮምፕሌክስ እየሆነ እየመጣ ነው አገራችን ውስጥ። ተው አማራም ሌላ ፖለቲካ አለ፣ ኦሮሞም ሌላ ፖለቲካ አለ። ስንት ብሔርና ብሔረሰብ እዛ ውስጥ አለ? ብዙ አይደል? ብዙ ፖለቲካዎች እዛ ውስጥ አለ ማለት ነው። ኦኬ ጥሩ። እነዚህ ሰዎች ስንጠቃለል ለምንድን ነው ይሄንን ነገር የሚወስዱት የሚፈልጉት? ስልጣን አይደል? ኦኬ ስልጣን ነው። ስልጣን ደግሞ እነዚህ ሰዎች ስልጣን የሚመኙ ሰዎች እንዲህ አይነት ኮንፍሊክት ሲያመጡ አገር እድገት ታገኛለች ወይ? ይሄ ነው ታርጌቱ። ይሄ ሰውዬ የሚመጣው አገር ይቀየራል ወይ? ወጣት ብዙ ወጣት አሁን በስራ አጥነት ሁልጊዜ ፌስቡክ ላይ ሁልጊዜ ሶሻል ሚዲያ ላይ ሁልጊዜ በቃ በየድረገጹ ላይ ወጥቶ ይጨዋል። ትምህርት ጨርሶ ስደተኛ ሆኖ ምን ሆኖ በቃ ሌላ ሆኖ ይጨዋል። የሚመጣውን መንግስት ከዚህ የተሻለ መንገድ ይከፍታል ወይ ነው? ገባ? ይከፍታል ወይ? እሱ ነው ጥያቄ። ካልከፈተስ ምን ይሆናል ማለት ነው? እንደዛ ውሰዱት። አንድ ከተከፈተ ኦኬ፣ ካልተከፈተ ምን ይሆናል ማለት ነው? አገሪቷ ወደ ጦርነት ትሸጋገራለች ማለት ነው። ገባ? ኦኬ። ሌላ በጣም የሚያሳዝን ኢትዮጵያ እነዚህ ፓርቲሌ ሲያሳ የሚለውንን ፖለቲከኞች ማለት ነው፣ ፖለቲካ መሪዎች ማለት ነው። በቃ እንደዛ ውሰድና ሁሉ አክቲቪስት ማለት ነው። ኢትዮጵያ ሲጀመር በገቨርንመንት ወይ በመንግስት ደረጃ ቀብር ማለት ታውቃላችሁ? አዋላላት ጀቹ ቀብር ላይ አጥንት ይጠብቃሉ። የሞተ ሰው አፈር የሆነ ሰው ቦዲጋርድ ይደረጋል። ቦዲጋርዱ ደግሞ ምን ይጠበቃል? አፈር ነው የሚጠበቀው አይደል? እንደዛ ማለት ነው። ኢትዮጵያ በግሪክኛ ቋንቋ ኢትዮጵያ ማለት ምን ማለት ፍቹን እናውቃለን። ዋናው እኮ ከመሰረቱ ነው። ለምን አያስተምርም? መሰረቱ ለምን አያስተምርም? ይሄንን አዲስ ትውልዱ ለምን አይማርም ማለት ነው? ለምንድን ነው የምትደብቁት እናንተ? እያየን እኮ ነን። አቢሲኒያ ነበረች። ኦኬ ለምን ተቀየረ? መቀየር ለምን አስፈለገ? አሁንስ ለምን አይቀይርም? እንደዛ አይነት ጥያቄ ለምን አይመጣም? እቺ ሀገር ለብዙ ብሔርና ብሔረሰብ ቤት ማለት ነው። ስለዚህ አመሰግናለሁ፣ ወዳቸዋለሁ፣ አከብራቸዋለሁ። የኛ ወደፊት የወጣቶችንን የአገር ተገባዮችንን ለወደፊት አገራችንን ልክ እንደ አሜሪካ ያደጉትን ሀገር ነው የምናስበው። ልክ እንደ አውስትራሊያ፣ እንደ ካናዳ፣ ጃፓን ምናምን እና አሁን ራሱ ዱባይ ምናምን እናስባለን። ግን ችግር ያላቸው ባለስልጣን የመንግስት ባለስልጣንና መንግስት ነው ችግር ያለው። የደሃንን መሬት ይቸባችባል፣ የደሃንን እንደሚጠጣል ደሃ ላይ ይጫወታል ማለት ነው። የሚሞተው ደሃ ነው፣ የሚሰደው ደሃ ነው።
ስደትነትና በረሃ ምናምን ምሰቃየው ደሃ ነው። በቃ ይሄ ማለት ነው የናንተ። ግን በጣም ያሳዝናል፣ በእውነት በጣም ያሳዝናል። እንዳንድ ሰው እንዳንድ ዜጋ ያሳስባል። መንግስት ትላንት አረብ ኤሚሬት ሄዶ የግለሰብ ጥያቄ መጠየቅ ማለት ሼም ማለት ነው። እኔ ራሱ እንደዛ አይነት በጣም ወላሂ በእውነት በጣም ያናድደኛል። ለምን የጋራችንን ጥያቄ ብዙ የጋራችን ጥያቄ የህዝባችን ጥያቄ ብዙ ስላለ፣ ለምሳሌ ስደት ላይ ያሉት ወገኖች ብዙ እስር ቤት የሚገኙ ገንዘብ ያልተከፈለ ወረቀት ያሌለው በየቦታ ሜዳ ላይ የወደቁት በቃ በእውነት ያሳዝናል። የሞቱት በጣም ያሳዝናል። ቤተሰብ ያጣው ይሄንን ችግር ራሱ ቢፈታ አሪፍ ነበር። ዝም ብሎ ቤተ ክርስቲያን ይጠየቃል እንዴ? መስጊድ ይጠየቃል እንዴ? እሱ እኮ የግል ጉዳይ ነው። የግል ጉዳይ እኮ ነው። ገባ? የግል ጉዳይ ደግሞ ዝም ብሎ የሀገራችን ጉዳይ ብሎ መጠበቅ ወይ መጠየቅ አልነበረም። ሌላ የአድዋ የጣሊያንን የአድዋ የወረረ እንትን ያደረገችውና ጣሊያን ያን ጊዜ ታሪክ ነበር። ታሪኩ የሀገራችን ነው። ለነገር ግን ደግሞ እዛ ውስጥ ብዙ መስዋዕትነት የተከፈለውን ብዙ ሰዎች ነው። ለነገር ግን ደግሞ የአንድ ብሔረሰብ 150 ገባ 150 ዓመት የአንድ ብሔረሰብ ብቻ ጀግና ነው የሚጠራው። በእውነት ያሳዝናል። ኦሮሞ እኮ ዋጋ ነው የተከፈለው። ኦሮሞ እዛ ላይ አድዋ እና አሉላ አባ ነጋ አባ ነብሶ እኮ ጣሊያንን ተዘግዝግ ብሎ በራሱ የተዘቀዘቀ ጣሊያንን አባርሮ ወደ ጣሊያን አስገባ። ያን ጊዜ የት ነበር ኃይለ ሥላሴ? ዋሻ ውስጥ ነበር። ለምን እንዋሻለን? አንዋሻሽም እኮ። ስለዚህ ይሄንን ትውልድ በእውነት አክቲቪስት ማለት ነው እንዳለ። በቃ ኒው ጄኔሬሽን ማለት ስማርት ማለት ነው። ገባ? ዝም ብሎ ካራባቲ አድርጎ አንቆ እንዲህ አድርጎ እንደ ሰው ይዋሻል? ካራባት እኮ ሻሚስ ራሱ ካለ ካራባት ይደረጋል። ገባ? ካለ ካራባት እኮ ይደረጋል። ዝም ብሎ አንገትን ጠንጥሞ ፖለቲካ ይናገራል። ፖለቲካ እኮ እንደዛ አይደለም እኮ፣ ሼም ነው እኮ። ፖለቲካ እኮ ለሀገር፣ ለወገን፣ ለደሃ ለወገናችን ለሀገራችን ይጠቅማል። ገባ? ለምን ተማርክ ታዲያ? አመሰግናለሁ። በጣም ደስ ይለኛል። ግን ቶሎ ፊቱ ውድድር በጣም አሪፍ ነው። ማን እንደሚያሸንፍ እርግጠኛ ባይሆን ራሱ ይታወቃል። አገሪቱ የቄሮ ነው። ቄሮ ደግሞ አገር ተረካቢ ነው። እዚህ ውስጥም ሰላቢ አለ። እዚህ ውስጥም እኮ አሸባሪ አለ። እዚህ ውስጥም እኮ የተረገመ ሰዎች አለ። ልክ አሁን ማለት ነው የተረገመ ሰዎች ባለስልጣኖች ማለት ነው። ባለስልጣን እኔ የመንግስት አካል ነው የሚለውን ሙሉ በሙሉ ሌቦች ናቸው። ደሃው እኮ
የሚበለው ከእጅ ማለት ነው። ከእጅ ወደ አፍ ማለት ነው። ሌላ ሀገር አይመኝም። ራሱ ሌላ ከተማ ራሱ አይመኝም። ለምን? አቅም የለውማ። አንድ እንጀራ ለመብላት ስንት ማይል ነው የሚሄደው? ግን እነዚህ ሆዳሞች የበሉትን ማይነስ የሚያደርጉት ስንት ማይል ነው የሚሄዱት? አዎ ይቀነሳል አይደል? ቦርጭ ማለት ነው። እነሱ ቦርጭ መቀነስ ብዙ ማይል ነው የሚሄዱት፣ የደሃን ደም ጠጥቶ ማለት ነው። ግን ደሃ አንድ እንጀራ ፍለጋ ስንት ማይል ሄዶ አንድ እንጀራ አግኝቶ አንድ ቀን ይበላል። ሁለተኛ ዙር 2 ማይል ይሄዳል። ሶስተኛ ዙርም እንደዛ ማለት ነው። ከዛ ደግሞ ቀኑ ይመጣል፣ ይሞታል። ደሃ የአገር ጠባቂ ማለት ነው። አሁን ገባህ? ደሃ የአገር ጠባቂ ማለት ነው። ዛሬ 2020 ኢሌክሽን የሚመጣው 2030 ጠብቆ ደግሞ ሌላ ሰው እናገኛለን። ሌላ ሯጭ፣ ሌላ ድራማ የሚሰራው፣ ሌላ ፖለቲካን፣ ሌላ አክቲቪስት እናገኛለን። ስለዚህ ጭንቅላታችን ሰፊ መድረክ ነው። ለሀገር እናስባለን ስንል አንድ ፕላን ስናወጣ ያ ፕላን አሁን እኔ ያገረመኝ ሁሌ ጠቅላይ ሚኒስቴር የሚናገረው በጣም የሚገርመኝ የሆነ ፍሎር ፕላን ዲዛይን ምናምን አርኪቴክቸራል ዲዛይን የሚለው ይጠቅማሉ። እኔ እንደተማርኩኝ ትንሽን ትምህርትም ቢሆን ተምራለሁ። የፍሎር ፕላን ዲዛይን፣ ክሬቲንግ፣ ሳይት ክሊራንስ፣ ኤቪደንሱ ግን ፕሮሰሱ ትልቅ ነው። ፋውንዴሽኑ ሲንሰራ እስከ መጨረሻ ማለት ነው። እስከ ፍሎር ፊኒሽንግ ስላቡ ሲንሰራ ማለት ነው። በጣም ይከብዳል። ከፋውንዴሽን ጀምሮ አይደለም እነሱ የሚሉት ማለት ነው። ከላይ እስከታች አንድ አርት ወይ አንድ አርኪካድ ብዙ ዲዛይነር ክሬት ነው የሚያደርገው ዲዛይኑ፣ ከላይም ከታችም ይሰራል። ሰውየው አክቲቭ ከሆነ ቀላል ነው። ግን ደግሞ የቤት ምናምን አይደለም፣ ይሄ የአገር ጉዳይ ነው። እኔ እንዲያድርጌ ቤቱ እንዲቆሻሻ ነበር ምናምን ነበር፣ ፓርኪንግ መስራት አለብን፣ ቱሪስት ምናምን ማድረግ አለብን፣ እዚህ ጋር ሐውልት መቆም አለበት፣ እዚህ ጋር ደግሞ የአጼ ምኒልክ የአጼ ዮሐንስ ምናምን፣ ይሄ የሶመር ዋሻ እንደዛ አይደለም እኮ። የሶመር ዋሻ ነው፣ አንወሻሽ። የኃይለ ሥላሴና የአጼ ምኒልክን የሰራውን ነገር ሙሉ በሙሉ እሱን የሰራ ጉዳይ ማለት ነው። በእውነት ሀገርን አስተዳድረዋል። አዎ በእውነት ሀገርን አስተዳድረዋል። ሐውልት እኮ ምንም ፋይዳ የለውም። ገባ? እሱን ያሰራውን እስከዛሬ ያለውን ማየት ይገባል። ገባ? ዝም ብሎ ከሌላ አገር ጠጉር ይዞ የመጣውንና ዛሬ አንድ አታክልት ወይ አንድ ፍሬ ያለውን እዛ ሌላ አማራ አካባቢ ወይ ትግራይ አካባቢ ወይ አክሱም አካባቢ አንድ የእንጨት ዛፍ ብንተክል አሪፍ ነበር። ሐውልት ዋጋ የለውም እኮ። ሐውልት ምን ዋጋ አለው? አለ የለውም እኮ። ድንጋይ ነው፣ ኮብልስቶን ነው፣ ሌላ ላይምስቶን ነው ምናምን ውሰድና አድርገው እሱን ውሰደው። ግን የዱሮ ነፋቂዎች ስርዓትን የሚናፍቁ እዚህ ውስጥ ስለሚመኙ ሌላ ሰው አይወድም።
እሱም እኮ ኢንዲቪጁዋል አይዲያ ውሰድ። እሱም የግል ነው። ሐውልት እዚህ ጋር ሐውልት እዚህ ጋር ሐውልት ገባህ? እዚህ ጋር ሐውልት እዚህ ጋር ሐውልት ምንም አያስፈልግም። የጀነራል ዋቆ ጉቱ ሐውልት ዛሬ አላህ ይርሐም የጀራ አባ ገዳ ሐውልት ዛሬ እኮ ጀራ አይደለም እኮ ገዳ ጀነራል ዋቆ ጉቱ አይደለም እኮ የነሱ ስራ ነው እኮ የነሱ ስራ እናያለን። የሚኒሊክ ስራና የቴዎድሮስ ስራ የዮሐንስ ስራ ማስታወስ አለብን እንጂ ሐውልቱ ምን ዋጋ አለው? ሐውልት ማለት ነው በቃ ሐውልት እኔ ራሱ ሰራለሁ። ከጭቃም ይሰራል ምንድነው ከእንጨትም ይሰራል ከድንጋይም ይሰራል ከኮብልስቶንም ይሰራል እኮ እሱ ኮብልስቶን የሚሰራው ራሱ ሐውልት መስራት ይችላል። ግን በሚሊየን ገንዘብ አውጥቶ ፈንድ አድርጎ ወደ ኢትዮጵያ ማስገባት ማለት ውሰድ አንተ ራስህን እዛ ውሰድና መልሱን ያንተ ይሆናል ማለት ነው። ይሄ ህዝብ ይጠቅማል አይጠቅምም? እኔ ይጠቅመኛል አይጠቅመኝም? የዋቆ ራሱ ብታቆም ለኔ ዋጋ የለውም። ዋቆና ጃራ ውስጥ ያለውን ነው እንጂ ድንጋይ ብታቆም በወርቅ በሌላም እሱ እኮ ዋቆ አይደለም፣ እሱ ድንጋይ ማለት ነው። የዋቆ ምስል እኔ ማለት ነው። አመሰግናለሁ።